Hi everyone, እንዴት ናችሁ? ሶ የጭንቅላታችሁ ፕሮዳክቲቪቲ እየቀነሰ ካስቸገራችሁ፣ አቴንቲቭ ሆናችሁ መቀመጥ ካቃታችሁ፣ የሆነ ስራ ስትሰሩ ፎከስ ማድረግ በጣም ከከበዳችሁ፣ የመርሳት ችግር በጣም እያጋጠማችሁ ከሆነ አንዳንድ ትሪኮችን፣ አንዳንድ አክቲቪቲዎችን ልንገራችሁ በምን ይሄንን ፕሮዳክቲቪቲ መጨመር እንደምትችሉ። ዶክተር ማሂ ነኝ፣ ሜዲካል ዶክተር እና የፐብሊክ ሄልዝ ፕሮፌሽናል። ሶ ዋናው ማወቅ ያለባችሁ ነገር ምንድነው? አእምሯችን ራሱ የመቀየር ራሱን የማስተካከል የመቀየር ፕሮዳክቲቪቲውንም ሜሞሪውን ሁሉንም ካፓቢሊቲ አለው። ኦኬ ይሄንን ነገር የማድረግ ይሄ ነገር ምን ይባላል? ኒውሮፕላስቲሲቲ ይባላል። ስለዚህ ይሄንን ነገር በምንድን ነው የምናስተካክለው? አንደኛው ነገር አዲስ ስኪል መማር ነው። ዋና ሊሆን ይችላል፣ ሳይክሊንግ ሊሆን ይችላል። በፊት የማታውቁትን ነገር አዲስ ነገር መማር፣ የምግብ ሬሲፒ ሊሆን ይችላል፣ አሰራር ማለት ነው። ኤኒቲንግ አዲስ የሆነ ነገር ለጭንቅላታችሁ ማስተማር የጭንቅላታችሁን አዲስ የሆነ ኒውራል ፓትዌይ የሚባለውን እንዲፈጥርና ኮኔክቲቪቲው በጣም ጥሩ እንዲሆን ያደርግና ሜሞሪያችሁን ፕሮዳክቲቪቲያችሁን በደንብ እንዲጨምርላችሁ ያደርጋል። ሁለተኛው ነገር ደግሞ ምንድነው? ጭንቅላታችን በጣም ቻሌንጅ ይወዳል። የሚከብዱ ነገሮችን በጣም ነው የሚፈልገው ለማሳደግ ማለት ነው፣ ዴቨሎፕ ለማድረግ ጭንቅላታችንን። ስለዚህ ቻሌንጂንግ ነገሮችን ማድረግ ክቢ ወይ ቼስ መጫወት ሊሆን ይችላል፣ አዲስ ቋንቋ መማር ሊሆን ይችላል፣ ኮርሶችን ለምሳሌ በፊት ፊልዳችሁ ውስጥ ያልነበረ ኮርስ የተለየ ነገር መማር ሊሆን ይችላል። ሶ ኤኒቲንግ አዲስ ነገርን መማር ራስን በጣም ይሄ ፕሮብለም ሶልቪንግ የሆኑ ነገር ውስጥ ጭንቅላታችሁን መክተት በጣም ኢምፖርታንት ነው። ስለዚህ ፕሮዳክቲቭ እንዲያደርጋችሁ ያደርጋል። አት ዘ ሴም ታይም ሜሞሪያችሁንም በጣም ጥሩ ያደርገዋል ማለት ነው። ሶስተኛው ነገር ደግሞ ምንድን ነው? ሪፒቲቲቭ ማለት ድግምግሞሽ። አሁን ለምሳሌ ስኪልም ስትማሩ ይሄ ዋናውንም ያልኳችሁ ሊሆን ይችላል። ኤኒቲንግ የምትማሩትን ነገር ደጋግማችሁ ማድረግ። ስለዚህ የደጋገማችሁትን ነገር ነው ጭንቅላታችሁ ሞር ሜሞሪ ጥሩ እንዲሆን የሚያደርገው፣ ፕሮዳክቲቪቲውንም አሪፍ እንዲያደርግ የሚያደርገው ማለት ነው። ሌላኛው አራተኛው ነገር ደግሞ ምንድነው? ሩቲን። ለምሳሌ የምትተኙበት ሰዓት አንድ አይነት ሰዓት ቢሆን፣ ኤቭሪዴይ የምትነሱበት ሰዓት አንድ አይነት ሰዓት ቢሆን፣ ሌላ ደግሞ ወክ የምታደርጉበት ወይ ኤክሰርሳይዝ የምታደርጉበት ነገር አት ዘ ሴም ታይም ዴይሊ ቢሆን። ስለዚህ ሩቲን የሆነ ነገር ጭንቅላታችን በጣም ይፈልገዋል ለሜሞሪ ማለት ነው። ሶ ይሄ አራተኛው ነው። አምስተኛው ደግሞ ኤክሰርሳይዝ ማድረግ። ሶ ኤክሰርሳይዝ ማድረግ ታውቃላችሁ ለሁሉም ኦርጋኖቻችን በጣም ጠቃሚ ነገር ነው። ለብሬን ደግሞ ምንድን ነው? BDNF የሚባልን ፕሮቲን በደንብ እንዲመረት ያደርግና BDNF የምንለው ምንድን ነው? ለጭንቅላታችን ሴሎች ምግብ ነው። ጀስት እንደዛ ያዙት። ጭንቅላታችን የሚጠቅሙ ምግብ ናቸው። ስለዚህ እሱን በጨመረ ቁጥር ፕሮዳክቲቪቲያችሁ አገኝ ይጨምራል፣ ሜሞሪን በጣም ጥሩ እንዲሆን ያደርጋል። ኦኬ ሶ ኤክሰርሳይዝ ኢምፖርታንት ነው ማለት ነው። ኢት ኩድ ቢ ኤኒ ብቻ ሙቭ ላይክ ዋክ ሊሆን ይችላል። ኤኒቲንግ የግድ ኤክስትሪምስ የሆነ ኤክሰርሳይዝ መሆን አይጠበቅበትም። ሌላኛው ስድስተኛው ነገር ደግሞ ምንድነው? እንቅልፍ። ያው ሁሌ የምለዋለሁ ይሄን ነገር በቂ እንቅልፍ ለሁሉም ሰውነታችን የሚጠቅም ነገር ነው። ለጭንቅላታችን ደግሞ ምንድነው በጣም ጠቃሚ ነገሩ የሚያርፍበት ጭንቅላታችን ሜሞሪዎቻችንን እንዳለ ይሄ የተማርናቸውን ነገሮች አዲስ ያየናቸውን ነገሮች በአጠቃላይ ስቶር የሚያደርግበት ታይም እንቅልፍ የምንተኛበት ሰዓት ላይ ነው። አት ዘ ሴም ታይም ደግሞ ዌስቶችን የማይጠቅሙ ነገሮችን ከጭንቅላታችሁ ሰብስቦ የሚያወጣበትም ታይም ነው። ይሄ ደግሞ ምን ይባላል? ሊምፋቲክ ሲስተም ይባላል። በዚህ ሲስተም አማካኝነት ከጭንቅላታችሁ ያልተፈለገንም ነገር ያጸዳል ማለት ነው። ሶ ለዛ ነው በቂ እንቅልፍ ሳንተኛ ስንቀር ጠዋት ብሬን ፎግ የሚባለው ለመነሳት በጣም የሚከብደን፣ በቃ ቀኑ ሙዳችንም የማይስተካከለው፣ ስትረስ ሆርሞናችን ከፍ ብሎ የምንነሳው በእነዚህ ምክንያት ነው። ስለዚህ በቂ እንቅልፍ መተኛት ሌላ ጠቃሚ የሆነ ነገር ነው ማለት ነው። ስለዚህ ማወቅ ያለባችሁ ነገሮች ጭንቅላታችሁን እነዚህ ነገሮች በማድረግ ፕሮዳክቲቪቲውን መጨመር ትችላላችሁ። ሜሞሪያችሁ በጣም ቆንጆ እንዲሆን ማድረግ ትችላላችሁ። ፎከሳችሁን በጣም ጥሩ እንዲሆን፣ አቴንሽናችሁን ጥሩ እንዲሆን ማድረግ ትችላላችሁ። ስለዚህ ሞክሯቸው እነዚህን ትሪኮች። እንደዚህ አይነት ነገር ያጋጠማችሁ ከሆነ እና ፕሊዝ ሌት ሚ ኖ ኢን ዘ ኮሜንትስ። ቴንክ ዩ ባይ